የብዙዎች ጥያቄ የሆነውን ኮይን እንዴት እንሰብስብ፣ ኮይን እንዴት ኮሌክት እናድርግ የሚለውን ዛሬ በዚህ ቪዲዮ ሙሉ በሙሉ እናያለን ማለት ነው። ከዚህ በፊት ግን ብዙዎቻችሁ ማለት ነው ዩቲዩብ ላይ ሆነ ቲክቶክ ላይ እንዴት ነው ኮይን የምንሰበስብ፣ እንዴት ነው ኮሌክት የምናደርግ ብላችኋል። መጀመሪያ ማሰብ ያለባችሁ በፕላትፎርሙ ማለት ነው ከኮይን ይልቅ ዳይመንድ መሰብሰቡ ነው ዋናው ነገር። ምክንያቱም ዳይመንዱን ነው የምታወጡት፣ ኢንዳይሬክትሊ ኮይኑ ደግሞ ያው ዳይመንድ ይሆናል ማለት ነው። ሶ ዳይመንድ መሰብሰቡ ላይ ትኩረት አድርጉ። ያው ዳይመንድ እንዴት እንደሚሰበሰብ ደግሞ ያው ሪክሪዩት በታች በጣም ብዙ ሰዎችን ማስገባት አለባችሁ፣ እነዛ ማስተማር አለባችሁ። ካስተማራችሁ በኋላ ደግሞ እነዛ ኤክስቼንጅ ያደርጋሉ፣ ከዛ ዳይመንድ ይገባላችኋል። ኦኬ አሁን ስለዚህ ታርጌቱ ያ ነው። ግን ለማንኛውም ጥያቄዎቻችሁን እንዴት እንደምታገኙ ኮይንን እሱን እንሄድ። ሶስት መንገድ አሉ ኮይን የምታገኙበት መንገድ፣ ቀጥታ ዳይሬክትሊ ኮይን ብቻ የምታገኙበት ማለት ነው። አንደኛው ኮይን ያው ምንድነው ጋምብል በማድረግ ነው። ጋምብል በማድረግ ነው። እንዴት ነው ጋምብል የምታደርጉት? ፓርት 6 በዚሁ ቻናል ሄዳችሁ ሙሉ ቪዲዮ አለ ጋምብል እንዴት እንደምታደርጉ። ብዙ አይደለም የቪዲዮ እንግዲህ እንደምታዩት 5 ደቂቃ ያህል ቪዲዮ ናት። እሱን ቪዲዮ አይታችሁ ጋምብል ታደርጋላችሁ። ኮይን በተለይ ለአዲስ ሰዎች ይመከራል። ጋምብል ስታደርጉ አብዛኛውን አዲስ ሰዎችን ፕሮሞት ለማድረግ እያለ ፕላትፎርሙ ደና ኮይን ነው የሚሰጥን። ይሄንን እስከ 29000 ምናምን አንዴ ለላኪ ግፍት ሰጥቶኛል። ጋምብሉን እዛ ላይ ካያችሁት በደንብ የምሰበስቡበት፣ ግን ቁማር ስለሆነ ብዙ ሱሳት እያያዙ ለዛ ዋናው ስራውም ያ ስላልሆነ በዚህ ግን ብዙ ሰዎች ያው የሚያገኙ እስከ 1 ሚሊዮን እስከ 2 ሚሊዮን እስከ 5 ሚሊዮን ኮይን የሚያገኙ ልጆች አሉ። እሱን እያያችሁ ሞቲቬት እንዳትሆኑ፣ ግን ያው ይጠቅማል። አክቹአሊ ያገኙበታላችሁ፣ ግን ሪኮመንድ አንዱ መንገድ ለማንኛውም ይሄ ነው። ሁለተኛው መንገድ ቀጥታ መግዛት ነው። ኮይን እንዴት ነው የምትገዙት? ኮይን ላይ ተጫኑና እዚህ ጋር መጣችሁ ኮይን ሴለሮች አሉ። ኮይን ሴለሮች ኢትዮጵያዊ ኮይን ሴለር ናቸው። ከዚህ ጋር ፕራይስ ሚላል ለምሳሌ እዚህ የሚኪን ኮይን ሴለሮች ከሆነ 30% ይጨምራል ይላል፣ ፕላስ 30% ይላል። ፔና ክሬዲት ካርድ ላይ ደግሞ ያው ያላችሁ ይመስለኝ ካላችሁ ይቀንስላችኋል። በክሬዲት ካርድ እና በፔ ብትገዙ ማለት ነው ይጨምርላችኋል እና ማነው ኮይናችሁ ከፍ ይላል ማለት ነው። ወይም ደግሞ 30% ይቀንስላችኋል ከዚህ ኮይን ሴለሮች ገዝተው ከካምፓኒው ገዝተው ከሚሸጡላችሁ ማለት ነው። ሶ ሁለተኛው ሜትድ ይሄ ነው። ሶስተኛው ሜትድ ምንድነው? ራሱ ዳይመንድ ነው። ዳይመንድ ራሱን ዳይመንድ ሰበሰባችሁ ማለት ኮሌክት አደረጋችሁ ማለት ኤክስቼንጅ ላይ ገብታችሁ ያው ማክስ ብላችሁ ወይም ደግሞ የፈለጋችሁትን ብላችሁ ኤክስቼንጅ ስታደርጉት እንደዚህ ኤክስቼንጅ ስታደርጉት ቀጥታ ወደ ኮይን ሄዶ ይገባላችኋል ማለት ነው። ሶ ኢንዳይሬክትሊ ኮይን ማለት ነው። ዳይመንድ ሰበሰባችሁ ማለት ራሱ ኮይን ሆነ ማለት ነው። ሶስተኛ ነው። እነዚህ ሶስት መንገዶች ኮይን ኮሌክት እንድታደርጉ ያድርጓቸዋል። ከዛ ሌላ ግን አብዛኛው ለአዲስ ለሆናችሁ አዲስ ገብ ለሆናችሁ ገና አዲስ የሆናችሁ ልጆች ካላችሁ እችንን ታስክ የምትለዋለች ታስክ የምትለውን ተጭናችሁ እዚህ ላይ ታስኮችን ኮምፕሊት አድርጉና ሪዋርድ ትገባላችሁ። እዛ እዚህ ሪዋርድ ላይ ክሌም ሚል ይመጣላችኋል። ካልመጣ አንዷን እየተጫናችሁ ክሌም ማለት ነው ኮንፊርም ትሉታላችሁ ማለት ነው። ይሄ እንደ አራተኛ መንገድ ነው። ያው ማክሲመም የሚሰጣችሁ 15000 ኮይን ነው። ስለዚህ ከሱ ብዙም አትጠብቁ። እዚህ ስማች አይደለም ያ ማለት እዚህ ጋር እንደምታዩት ሪዋርድ እንደ ንቀዋል ማክሲመም አሁን እዚህ ታች ይሄው እዚህ መጨረሻው ጨርሳችሁ 15500 ነው የሚሰጣችሁ ማለት ነውና ይሄም ኮይን ነው። ያው ለመጀመሪያ ከስክራች ለመጀመር እንትን ይላል እንጂ እንደዛም መጨረስ የምትችሉበት ሁኔታ ላይ አደርሱ። ምክንያቱም ብቻ ግን የመጀመሪያ ትንሽ ኮይን ለመያዝ 400 500 ኮይን ለመያዝ እዚህ ጋር እንትን ትላላችሁ። ያው አራተኛው ያልኳችሁ ነገር ብዙም እንትን አይደለም፣ ግን ሶስቱ መንገዶች የኮይን ማግኛ ናቸው። ከበፊት ደግሞ እንዳልኳችሁ ዋናው ስራው ዳይመንድ መሰብሰብ ነው። ዳይመንድ ሰበሰባችሁ ማለት ኤክስቼንጅ አድርጋችሁ ወደ ኮይን እዛ በኋላ ለልጆቻችሁ ኤክስቼንጅ እንዲያደርጉ ትራንስፈር ታደርጉላችኋላችሁ። ያን ትራንስፈሩ ደግሞ ኤክስቼንጅ ሲያደርጉት እነሱ ዳይመንድ በርከት እያለ ይገባላችኋል በኮሚሽን። ሲን ሌቭላችሁን ታሳድጋላችሁ።
ኤጀንት ሌቭላችሁንም እንዲሁ ዳይመንዱ እየበዛ ሲሄድ ታሳድጋላችሁ ማለት ነው። በዛሬ ቪዲዮ 3 ነገሮችን አይተናል። አንደኛው ኮይን ስትሰበስቡ ጋምብል እንደሆነ፣ ጋምብል ደግሞ ከዚሁ ፓርት 6 ላይ ገብታችሁ በዚሁ ቻናል ማየት እንደምትችሉና እዛ ላይ ስለ ጋምብሊንጉ ሙሉ እውቅና ኑሯችሁ ኮይንስ ኮኔክት እንደምታደርጉ። ሌላው ሁለተኛ ደግሞ ኮይን ቀጥታ ዳይሬክትሊ ባይ እንደምታደርጉ እንደምትገዙ። ሶስተኛው ደግሞ ይሄው ራሱ ዳይመንድ ከሰበሰባችሁ በኋላ ቱ ኤክስቼንጅ ብላችሁ ወደ ኮይን ማድረግ እንደምትችሉ፣ ያ ማለት ኮይን ይሆንላችኋል ማለት ነው። አራተኛው ደግሞ እንደ ተጨማሪ ነው። ያው ለብዙ ለነባሮች ምንም እንትን የለውም፣ አንዴ ያጠቅመውታል። ግን አዲስ ሆናችሁ ለገባችሁ የተወሰነ ኮይን ለመያዝ ጋምብልም ለማድረጊያ ምናምን የሚጠቅም ኮይን ለመያዝ ታስክ የሚለውን ተጭናችሁ ከዚሁ ታስክ ኮምፕሊት ማድረግ እንዳለባችሁ ነው ያወራ ነው። ሰላም። ይህን ቻናል ሰብስክራይብ